አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ ጓደኞቼ እንደምን አላችሁልኝ? አልሐምዱሊላህ ረቢል ዓለሚን ሰላም ነኝ። ዛሬ ይዤላችሁ የመጣሁት ሩዝ ሁሙስ እንዴት እንደሚሰራ ነው። ሩዝ እና አተር ተቀላቅሎ ማለት ነው። እና አስፈላጊውን ምን እንደሚያስፈልገን አብረን እንመለከታለን። እዚህ ጋር እንደምታዩት ስጋ አለኝ። በስጋ ነው የምንሰራው። በዶሮ መስራት ይቻላል፣ ግን በስጋ የበለጠ ጣፋጭ ጣዕም አለው። ሽንኩርት አለኝ። እዚህ ጋር በሻሽ የታሰረ 7 አይነት ቅመም ውስጡ አለ። እነዚህን 2 ሀባ ያስፈልጋል። እዚህም እንደምታዩት አረፋ፣ ቀረፋ፣ ሄል፣ ማጂ እንደዚሁም ደግሞ በወረጋ ጋር ይሉታል አረቦች። ማጂ ይሄ ነው ይሄ ማለት ነው። ይሄ 2 ሀባ። እዚህ ጋር አተር አለ፣ የተከካ አተር ሁሙስ ይባላል። አረቦች ሁሙስ ይሉታል። ይሄ ሩዝ። እነዚህ ናቸው የሚያስፈልጉን። ኢንሻአላህ ወደ አሰራሩ አብረን እንሄድ። የሚያስፈልጉ ተጨማሪ ቅመማ ቅመሞች አሉ፣ አብረን እናያለን። እሱም አብራችሁን ቆዩ ጓደኞቼ። እሺ ውድ ጓደኞቼ፣ ደቂቃ ለመቆጠብ ስል አዘጋጅቼ ሽንኩርቱን ከትፌ ብረት ድስት ላይ ጨምሬያለሁ። ዘይት ጨምሬያለሁ። ሽንኩርቱ ትንሽ በሰል ሲል ማለትም ትንሽ ወደ መቅላቱ ሲሄድ ስጋችንን እንጨምራለን። ታያችኋል ብዬ ተስፋ አደርጋለሁ። እዚህ ጋር አንዳንዶቹ ቱም ያደርጋሉ፣ አንዳንዶቹ ደግሞ ቱሙ ማለት ነው ሽንኩርቱ፣ ነጭ ሽንኩርቱ እንዳለ ሳይላጥ ዝም ብለው ከላይ ብቻ ጥብ አድርገው አንዱን ሀባ ይጨምሩታል፣ ሳይልጡት ማለት ነው። ያም ራሱ ያጣፍጣል እና ሁሉም እንደ ፍላጎቱ። አንዳንዶቹ ደግሞ ጭራሽ የቱም ሽታ የማይፈልግም ሰው አለ። ሱብሃንአላህ። በነገራችን ላይ ቱም ማንኛውም ምግብ ላይ ቢጨመር ለጤንነትም ጥሩ ነው፣ ጣዕሙም እንደዛው ማለት ነው። ይሄው አሁን ሽንኩርታችን ወደ መብሰሉ እየሄደ ነው ውድ ጓደኞቼ። እዚህ ጋር ስጋ አጥቤያለሁ። የታጠበውን ስጋ ጨምራለሁ ማለት ነው። በደንብ የስጋው መልኩ እስከሚቀየር ማለት ነው። ስጋው መልኩ እንደምታዩት ስጋው እንደዚህ ነው አይደል? ይሄ መልኩ እስከሚቀየር ድረስ በደንብ ጥብስ እናደርገዋለን። እሺ ውድ ጓደኞቼ፣ እንዳልኳችሁ ስጋው እንደዚህ ከለሩን ቀይሯል፣ በደንብ ተጠብሷል ማለት ነው። እንደዚህ በደንብ ከጠበስን በኋላ ያሳየኋችሁን ቅመም እናደርገዋለን። ይሄንን እንጨምራለን። ይሄን ይመስላል። ማጂ 2 ሀባ ብያችኋለሁ። እሱንም እንጨምራለን። እንደምታዩት በጣም ቀላል ነው ጓደኞቼ። በተለይ ሀገራችን ብንሰራው አሪፍ ነው። ምግቡ ራሱ ጣፋጭ ነው በጣም። እንደዚህ ካማሰልን በኋላ የፈላ ውሃ አለን፣ እሱን እንጨምራለን ማለት ነው። ከዛ ሌላው የቅመም ምንድነው
ቁንዶ በርበሬ የተፈጨ ማለት ነው። የተፈጨ ቁንዶ በርበሬ እዚህ ጋር አለኝ። 2 ማንኪያ አደርግበታለሁ። እንደዚሁም እዚህ ጋር የተፈጨ ጉዝበራ አለ። ብዙም አናበዛም፣ እሱን 1 ማንኪያ በቂ ነው። እዚህ ደግሞ ከሙን ይሉታል። ከሙን 1 ማንኪያ በቃ ይሄ ነው። ከዛ ጨው እንጨምራለን። እንደዚህ ካደረግን በኋላ በጣም ተጠብሷል። ስጋው ቶሎ ለመብሰል አያዳግተንም ማለት ነው። በዘይት በደንብ ተጠበስን። ያስፈልጋል እንደምታያችሁ ተስተካክሏል። ከዚህ በኋላ ውሃ ነው የምንጨምረው። የፈላ ውሃ አለ። ተስተካክሏል ድምፁ እንደዚህ ከጨመርን በኋላ በነገራችን ላይ ውሃው በዛ ማለት አለበት። እኔ አሁን ድጋሜ ሌላ እጨምራለሁ። ውሃ አፍልቼ ሙልት ማለት አለበት፣ ምክንያቱም ስጋው በደንብ እንዲበስል ማለት ነው። ከዛ ያሳየኋችሁን አተር እዚህ ጋር አብረን አንሰራውም። ለምን ብትሉ እንዳይፈርስ እንደዚህ በጣም አተሩ በስሎ ፍርስ እንዳይል ለብቻው የተወሰነ ደቂቃ እንትን እለዋለሁ፣ እቀቅለዋለሁ። እሺ ጓደኞች አያችሁት፣ ውሃ በደንብ ሞልቼዋለሁኝ። ይሄውን ዝም ብለን ከድነን እንተዋለን። በደንብ ይበስላል ማለት ነው። ስጋው በደንብ ይበስልልናል። ሌላው አተር ያልኳችሁ ይኸው እዚህ በውሃ እየቀቀልኩኝ ነው። ገና ጨመርኩኝ። ይሄ የተወሰነ 10 ደቂቃ ያክል ወይንም 15 ደቂቃ ያክል ከፈላ በኋላ ከውሃው አጥልለን እናስቀምጠዋለን ለብቻው። ከዛ እዚህ ጋር ስጋው ከበሰለ በኋላ ማለት ነው ውሃው ልክ ለሩዙ በቂ ነው ብለን እንደምናስበው ውሃው ትንሽ ሲቀንስልን ሩዙን እዚህ እንጨምረዋለን። ውሃው ግን መቀነስ አለበት በደንብ። ያ ማለት ሩዙ እንደየብዛቱ ማለት እናንተ ብዙ ልትሰሩ ትችላላችሁ፣ በትንሹም። እኔ አሁን 3 ብርጭቆ ነው ያደረኩት። ተለቅ ያለ ብርጭቆ፣ የውሃ ብርጭቆ ሳይሆን ከፍ ያለ ብርጭቆ አለ፣ እሱ ነው የተጠቀምኩት። ስለዚህ ውሃው በደንብ ቅንስ ሲያደርግልኝ ነው ሩዙን የምንጨምረው። አብረን እንከታተል ኢንሻአላህ። እሺ ጓደኞቼ አተራችን በዚህ መልኩ እየበሰለ ነው። ትንሽ ብዙ እስከሚበስል አንጠብቀውም በነገራችን ላይ፣ ምክንያቱም ሩዙን ስንሰራ ይሄውም እዚህ መረቁም እየፈላ ነው፣ ስጋችን እየበሰለ ነው። እና አተሩን ብዙ እስከሚበስል አንጠብቀውም። ግማሽ ሲበስል ነው መተው ያለብን። ለምትሉ ሩዙን ስንሰራ እዚህ ጋር ሩዙ ከበሰለ በኋላ አተሩን አብረን ስለምንጨምረው የቀረው አብሮ ይበስላል። ገብቷችኋል? ስለዚህ አተሩን እዚህ ጋር አጠፋውና አጠለዋለሁ ማለት ነው። እሺ ጓደኞቼ ያው ሩዙ ስጋው በስሎልን ሩዙን ጨምሬያለሁ። ከዛ አተሩን አብሬ ጨምሬያለሁ። ውሃው እንደምታዩት ከሩዙ ትንሽ ከፍ እስከሚል ድረስ ነው እንጂ ውሃና በዛ በዚሁ መረቃ ይበስላል ማለት ነው። እንደዚህ አደበላልቀን እንተዋለን። ውሃው በደንብ ጥፍፍ ሲልልን ይወት ውሃ አለው። ውሃው ጥፍፍ ካለ በኋላ እሳቱን ቅንስ አድርገን እንዲበስል እናደርገዋለን ማለት ነው። እሺ ከበሰለ በኋላ እዚህ ጋር በረጃጅሙ የከተፍኩት ቀይ ሽንኩርት አለ። እሱን በዘይት እንጠብሰዋለን። ይህንን ልክ ምግቡን ካቀረብን በኋላ ከላይ ንስንስ እናደርገዋለን ማለት ነው። በነገራችን ላይ ቅቤ የምትወዱ ካላችሁ ሩዙ ጋር ጨምራላችሁ፣ ጣዕም ይሰጠዋል። እሺ ጓደኞቼ እንደምታዩት ሽንኩርቱን ጠብሼው ይሄን ይመስላል። ሩዛችንን በስሏል። እኛ ቤት አንድ ምግብ ሲሰራ አይፈልጉም። ከጎኑ አሳምቡሳ ጠብሻለሁ እንደምታዩት።
ኢንሻአላህ ሩዙን አሳያችኋለሁ አሁን። እሺ ጓደኞቼ ሩዝ በሁሙስ የሚባለው ይሄን ይመስላል። እንደምታዩት ሰርቼ ጨርሻለሁ። አሁን ልንበላ ነው። ይሄ የጠበስኩት ሽንኩርት ነው፣ አሳምቡሳ። ይሄ ደግሞ ኢዳም በሰልያ ይባላል። የአረንጓዴ ወጥ ሰርቼ ያለው እና የዛሬው ስራዬ ይሄን ይመስላል። ከወደዳችሁት ላይክ፣ ሼር፣ ኮሜንት ስጡኝ። ላይክ ሼር አድርጉልኝ፣ አበረታቱን ጓደኞቼ። ወዳችኋለሁ። ሀገራችንን ኢትዮጵያን ሰላም ያርግልን። ባይ ባይ። ሰላም አለይኩም ወራህመቱላሂ ወበረካቱ።